Today we are with a brave lady from Ethiopia. Her name is Sanat. She got operated twice for her spine surgery in Ethiopia, but still the pain persists. She came to Asian Institute of Medical Science for her third surgery. So she will speak her journey to India and to Asian Institute of Medical Science. Sanat. አመሰግናለሁኝ። እኔ ከአዲስ አበባ ወደዚህ የመጣሁበት ትልቁ ችግር የነበረው ለረጅም ጊዜ የወገብ ህመም ነበረብኝና ከዛ የወገብ ህመም የተነሳ እግሬን አመመኝ። በሚሄድበትም ጊዜ ማስቸገር ከጊዜ ወደ ጊዜ እየጨመረ ሄዶ በጣም ተቸገርኩኝ። በኋላ በሰርጀሪ ካልሆነ ይህ ችግር ሊድን አይችልም ስለተባልኩ ሰርጀሪውንም ፊዚዮቴራፒውንም አድርጌ ነበረ። ህመሙ የባሰ ሄዶ በኋላ ላይ ለመሄድም መቸገር ጀመርኩኝ። በዛ ምክንያት ወደዚህ ወደ አሲያን ሆስፒታል ለመምጣት ቻልኩኝ እና ወደዚህ በመመጣበት ጊዜ ከኤርፖርት ጀምሮ በጣም ጥሩ እንክብካቤ አድርገው በራሳቸው ትራንስፖርት ወደዚህ አምጥተው ያለውንም እዚህ ያለውን ነገር በሙሉ እየተከታተሉ ህክምናዬን እንዳደርግ ረድተውኛል። አሁን ኦፕሬሽኑን ጨርሼ በጣም በጥሩ ሁኔታ ላይ ነው ያለሁት። በፊት ሲሄድ ያመኝ የነበረው አሁን ተሽሎኛል እና በጣም ጥሩ ሁኔታ ላይ ነው ያለሁት፣ እግዚአብሔር ይመስገን። በዚህ በህክምና የረዱኝ ዶክተር ሙክሽ እንዲሁም ደግሞ ሚስተር ኤስኬ በማስተባበር የተለያዩ ነገሮችን በማድረግ ከጎኔ ነበሩ። በጣም አድርጌ አመሰግናቸዋለሁ። አሲያን ሆስፒታል ዶክተር ሙክሽን፣ ሚስተር ኤስኬ እንዲሁም ሁሉንም በዚህ የሚሰሩትን ከጽዳት አንስቶ ሁሉም በትብብር ነው ስራቸውን የሚሰሩት። በጣም ተደስቼበታለሁ። በጣም አመሰግናቸዋለሁኝ። በዚህ አጋጣሚ ኢትዮጵያ አየር መንገድንም በጣም አመሰግናለሁ። በነገሮች ሁሉ ረድቶኛል፣ ተባብሮኛል። ሁሉንም እግዚአብሔር ይስጥልኝ፣ አመሰግናለሁ ማለት ፈልጋለሁ። So when she came for the surgery, this was her third surgery. So I told that after surgery you will be very fine and walking as normal people. But she didn't rely on that. Naturally, because already she had two surgeries in Ethiopia. So it was okay, now you are working as a normal people. Yeah. And now she is pain free. She is walking. She went to the market also for shopping for kids and some more family members. And she is going back to Ethiopia. Wish you a happy journey, good life, healthy life. And አመሰግናለሁ። ቴንክ ዩ አመሰግናለሁ። Thank you.